السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين، وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، يتكبراتችሁ የአፍሪካ ቲቪ ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ሁሉ ዛሬም እንደተለመደው የዑሽረል አኺሩን ተከታይ ትምህርት ቀጥለን ይዘናል። ዛሬም እናየው ግን ካለፉት ትምህርቶች ለየት ያለ ነው። አሁን በቀጥታ ወደ ፊቂህ ትምህርት እየገባን ነው። የፊቂህ ትምህርት የምንለው በየዕለቱ የሚያጋጥሙን ነገሮችን የሚያስተምረን ትምህርት ማለት ነው። ይሄ ትምህርት ብዙ ጊዜ የፊቂህ መጽሐፍቶች የሚጀምሩበት ዋናው ርዕስ ምን ይባላል? አጣሃራ፣ ንጽህና ይባላል። ስለ ንጽህና ነው የምናወራው። ስለ ንጽህና ሲያወሩ በፊቂህ ብቻ የሚጽፉ ሰዎች መግቢያ ላይ አንዲት ነገር ይናገራሉ። ንጽህና ውስጣዊና ውጫዊ ይባላል አሉ። ውስጣዊ የምንለውን ባለፉት የሰጠናቸው ትምህርቶች በዚህ ጉዳይ ላይ ነው የሚያተኩሩት። ከተፍሲሩ አንስቶ እስከ ተውሂዶቹ ድረስ እስከ አዕማል القلوب ያሉት በሙሉ የውስጣዊ ጽዳትን ይመለከታሉ። የውስጣዊ ጽዳት ወሳኝ ስለሆነ በቅድሚያ ነው መማር ያለብን ብለን በሱ ላይ ነው ትኩረት የተሰጠው። ዑለማዎችም በዋነኝነት የተውሂድ ጉዳይ አስፈላጊ ነው የሚሉት الطهارة الباطنية የውስጡ ንጽህና አስፈላጊ ስለሆነ ነው። ጧሃራውም ውዱኡም መታጠቡም ተየሙሙም መስሑም ዒባዳ ሆኖ የሚወድቀው ውስጥህ ሲጸዳ ነው። ውስጥህ ለአላህ Subhanahu Wa Ta'ala ሲያድር ነውና በሱ ጉዳይ ላይ አሁን ዛሬ በሰፊው አንልም። ግን ጧሃራ ሲባል ዝም ብሎ እንደው ላይላውን ጨርቅ ማጠብና ሰውነትን ገላን መታጠብ መስሎን ችላ ብለን በቀላሉ እንዳናየው ይሄ ቀላል ነው የምናረገው ነው የለመድነው ነው እንዳንለው ለማለት ነው። ውጫዊ ንጽህናን በተመለከተ ነው ዛሬ የምንማማረው። ስለዚህ ጧሃራ በቋንቋ ማጽዳት ማለት ነው። በቃ ያለን ላይ ያለ ቆሻሻ መሬት ላይ ያለን ልብስ ላይ ያለን ማስወገድ ጧሃራ ይሉታል። ጧሃራ ግን የሸሪዓ ትምህርት ግን ላይ ጧሃራ ሲባል ያለሱ ዒባዳ ማድረግ የማይቻለው ነገር በተለይ ሶላትን መስገድ የማይቻልን ነገር ሶላት እንድሰግድ ሊያደርግህ የሚችልን ንጽህና መፈጸም ማለት ነው። خلاص ንጽህናን በጣም አስፈላጊ የሚያደርገው የሚሰራለት ስራ ነው። ለዚህ ብሎ ንጽህና ግዴታ የሚሆንበት ጊዜ አለ፣ ሙስተሐብ የሚሆንበት ጊዜ አለ፣ ቢደረግም ባይደረግም ችግር የለውም የሚባልበት ጊዜ አለው ማለት ነው። ሶላት ከኢስላም ማዕዘናት ሁለተኛው ክፍል ነው። ሐዲሱ ጅብሪል ሁላችሁም ታውቃላችሁ። ነብዩና አለይሂ ሰላቱ ወሰለም መጥቶ ምን አላቸው? ኢስላም ምንድነው ሲላቸው አንተ ሸሃዳ አላ ኢላሃ ኢላላህ እነ ሙሐመድ ረሱሉላህ ከዛ አስቀጥሎ ወተቂም الصلاه ሶላት ከኢስላም ማዕዘናት ሁለተኛው ከአምስቱ የኢስላም ማዕዘናት ሁለተኛው ነው። እናም ሶላት ደግሞ ያለ ንጽህና ዋጋ የለውም። አየው፣ ሶላት ያለ ንጽህና ዋጋ የለውም። ሶላት ያለ ንጽህና ዋጋ ከሌለው ደግሞ ንጽህና ያስፈልጋል። ልክ እንደ ሶላት ግዴታ ነው ማለት ነው። ግዴታን ነገር ለመስራት ያለሱ አይሆንም የተባለ ነገር ما لا يوجد الواجب إلا به فهو واجب። አሁን የሶላትን ውጁብ ይሃል ነው ንጽህና ዋጅቡ ማለት ነው።
ንጽህና በውሃ ወይም በአፈር እንጂ በሌላ ነገር አይሆንም በውሃ ወይም በአፈር እንደዚህ በአየር ላይ ውዱ ማድረግ ይቻላል አይቻልም በአየር ላይ ዝም ይታጠብ ያለው ማለት ይቻላል አይቻልም ወይ በውሃ የነካህ ማጠብ አለብህ ወይ ደግሞ በአፈር ስርዓቱን ጠብቀህ ህጉ የሚፈቅድበት ሰዓት ላይ ሲሆን አፈር ውሃን ተክቶ ማጽዳት ይቻላል በሱ እንመጣበታለን የውሃ አይነቶች ሁለት ናቸው እንግዲህ ውሃ ደግሞ ሲባል ውሃ ምንድነው ልንመጣ ነው ውሃ ሁለት አይነት ነው ውሃ በእስላም አንደኛ ንጹህ ውሃ የሚባለው ሲሆን እርሱም ለራሱ ንጹህ ሆኖ ሌላውንም ነገር ማጽዳት የሚችል ውሃ ነው ውሃን ለሁለት መክፈል የብዙሃኑ ዑለማዎች አቋም ነው ሌሎች ደግሞ በጣም ብዛት ያላቸው ውሃን ለሶስት ይከፍሉታል ውሃ ሶስት አይነት ነው ይሉታል ሶስት አይነት ነው የሚሉትና ሁለት አይነት ነው የሚሉት ልዩነታቸው መጨረሻ እናየዋለን አንደኛው ክፍል አሁን እዚህ መጽሐፍ ላይ የተከሄደው ሁለት ነው በሚል ስለሆነ በሱ መሰረታዊ ነገሮችን ይዛችሁ ለፉና ሶስት ነው ያሉት ሰዎች ምን እንደጨመሩ አብረን እናያለን ንጹህ ውሃ የሚባለው እርሱም ለራሱ ንጹህ ሆኖ ሌላውንም ነገር ማጽዳት የሚችል ውሃ ነው ከራሱ ንጽህና አልፎ ሌላን ማጽዳት የሚችል ውሃ ማለት ደግሞ የተፈጥሮ ባህሪውን ያለቀቀ በምንም መልኩ ያለቀቀ የውቅያኖሶች የጉድጓድ ውሃዎች የምንጮችና የጅረት ውሃዎች ማለት ነው ይህ አይነቱ ሐደስ ማለት ውዱ መፍታትን ሐደስን ያነሳል ቆሻሻንም ያስወግዳል ሐደስ ምንድነው ሐደስ ማለት ሽንት መሽናት ሰገራ መውጣት ፈስ መፍሳት በብዛት ያለው ደም ነገ እንትን የሚቀጥለው ትምህርት ላይ ምናየው ይሆናል ውዱ የሚያስፈቱ ነገሮችን ትጥበት የሚያስወጅቡ ነገሮችን ሁሉ ያስለቀቃል ይሄ ነው አንደኛው የውሃ ክፍል ውሃው መነሻው ምንጮች ሊሆኑ ይችላሉ የዝናብ ውሃ ሊሆን ይችላል የጅረት ውሃ ሊሆን ይችላል የጉድጓድ ውሃ ሊሆን ይችላል የውቅያኖሶች የባህሮች ውሃ ሊሆን ይችላል የውቅያኖስ ውሃ እነዚህ መጠጣት እንኳን የማይቻል ቢሆን ለማጽዳት ይቻላል በግልጽ ሱሐቦች መተው ነብዩና አለይሂ ሰላቱ ወሰለም እና ነርከቡል ባህር እኛ ብዙ ጊዜ ባህር ውስጥ ነው ስንሞጫረቅ ምንውለው ባህር ላይ ነው ስራችን በባህር አካባቢ ነው ያለነው የሚጠጣ ውሃ ይዘን እንሄድና ንጹህ ውሃ ለሲጠማን እንጠጣለን ውዱ ደግሞ ካደረግንበት ሊያልቅብን ነው ስለዚህ ይሄኛው ውሃ ለመጠጣ አይሆንም መጸዳጃስ ሊሆን ይችላል ስለዋቸው هو الطهور ماؤه الحل ميتته አሉ ነብዩ አለይሂ ሰላቱ ወሰለም ሱኮ ችግር የለውም هو الطهور ماؤه وهو እኮ ንጹህ ነው እሱ الحل ميتته ውስጡ ሙቶ የተገኘ መሐላል የሚሆንበት እኮ እንትን ነው ስለዚህ መጸዳዳት ትችላላችሁ አሏቸው ነው ሁለተኛው ደግሞ የተነጀሰ ውሃ ሲሆን እሱም ጥቂት ከሆነ ነጃሳ ነገር የተደበለቀበት እንግዲህ የተነጀሰ ውሃ ማለት ምን ማለት ነው ጥቂት ከሆነ ነጃሳ ነገር የተደባለቀበት ሁሉ ነጃሳ ይሆናል ማለት ነው ትንሽ ከውሃ ትንሽም ነጃሳ ካረፈበት ነጃሳ ይሆናል ብዙ ከሆነስ ጣዕሙ ወይም መልኩ ወይም ሽታው በነጃሳው የተለወጠ እንደሆነ ነው በደንብ ተከታተሉልኝ በውሃ ተነጀሰ አልተነጀሰ ምንለው ውሃ ትንሽ ውሃ ከሆነ የትኛውም ትንሽም ነጃሳ ጠብታ ሽንትም ቢሆን ይነጅሰዋል ብዙ ከሆነ ግን የሚያርፍበት ነጃሳው በሽታው ወይ በጣዕሙ ወይ በከለሩ መቀየር አለበት
ወደዚያ ሽንት ከሆነ ወደ ሽንቱ ሽታው መሄድ አለበት ወይ ጣዕሙ ሽንት ማለት አለበት ወይ ደግሞ መልኩ ወደ ሽንት መቀየር አለበት እንጂ አይነጀስም ብዙ ውሃ አንዱ ባህር ላይ ገብቶ የሆነ ትልቅ ባህር ላይ ሽንቱ ሲሸናየ ከዚያ ውዱ አላረግም ልትል ነው እዚያ ውስጥ ችግር የለውም ጅረት ወንዝ ላይ ሰውየው ከላይ ሆኖ ይሸናል አንተ ከታች ውዱ ብታደርግ ምን ችግር አለው ጅረት ወንዙ እንትን ይበትነውና ያባ እንትን ምንድነው ያመነምነዋል ብዙ ውሃ የሚነጀሰው ነጃሳው ከባህሪያቶቹ መካከል አንዱን ማለትም መልኩ ወይም ጣዕሙ ወይም ሽታው ሲቀየር ነው ተብሏል ጥቂት ውሃ ደግሞ ነጃሳው ከሱ ጋር በመደባለቁ ብቻ ይነጀሳል ማለት ነው አይደል ውሃ ብዙ የሚባለው ከሁለት ቁለት ወይም ከ210 ሊትር የበለጠ እንደሆነ ነው ይሄንን ነው መረዳት የሚያስፈልገው ውሃ ብዙ ነው ምንለው ጥቂት ነው ምንለው በስንት ነው 210 ሊትር እና ከዚያ በላይ ያለ ትልቁ ብዙ ውሃ ይባላል ከዚያ በታች ያለ ግን ጥቂት ውሃ ነው የሚባለው እንግዲህ ወደ ሊትር ካወረዱልን በቁለት ነበር የሚያስቸግሩን ቁለት አናቀውም ነበርና ቁለት ምንድነው ነበር የሚባለው አሁን ግን በሊትር ሰጥተዋል አሁን የውሃን ነገር ጨርሰናል እቃዎች እነዚህ ምን ተጠቃቀምባቸው እቃዎችን በተመለከተ በእስላም የተሰጡ ትምህርቶች አሉ ከወርቅና ከብር ሌላ በሆነ ንጹህ እቃዎች ሁሉ መጠቀም ይፈቀዳል እነዚህ የተከበሩ ድንጋዮች ምናምኖች ከነሱም የተሰራ ቢሆን ማለት ነው በሁለቱም ጧሃራን ንጽህናን ማግኘት ወንጀል ቢኖረውም ይቻላል በወርቅና በብርም ቢሆን መጠቀሙ ክልክል ነው እንጂ ግን በሱ በተቀዳ ውሃ ውዱ ብታደርግ ሲንጃ ብታደርግ ገላህን ብትታጠብ መጠቀሙ ክልክል ነው ቢሆንም ግን ውዱ ትክክለኛ ነው ውዱ ነው ሶላት ያሰግዳል ትጥበትህም እንዲሁ መነጀሳቸው ያልተረጋገጡ ሙስሊም ያልሆኑ ሰዎችን የካፊሮችን እቃዎችንና ልብሶቻቸውን መጠቀም ይፈቀዳል መነጀሱን እርግጠኛ ካልሆንክ የአንድ ጓደኛ ካፊርን ኮት ብድግ አድርገህ ለብሰህ ብትሄድ ምንም የለውም ገና በሃይማኖቱ ሙስሊም ስላልሆነ በሚል እቃው ይነጀሳል የሚል ጥርጣሬ ሊያድርበት አይገባም ቆዳዎችን በተመለከተ የበክት ቆዳ ሁሉም ነጃሳ ነው የበከተ ማለት ለሁለት አይነት ይከፈላል በምንም መልኩ ስጋው የማይበላና በክት ምንለው አንዱ እሱ ነው ማለት ነው ስጋው የሚበላ ሆኖ ሳይታረድ የሞተ እንስሳ ነው አንደኛው ስጋው የማይበሉ እንስሳዎች በሙሉ በክት ናቸው የሚባሉት አብታርዳቸው ማለት ነው ስጋቸው የሚበላ እንስሳዎች ደግሞ ሳይታረዱ ከሞቱ በክት ሆነዋል ማለት ነው ስጋው የሚበላ ሆኖ የበከተ ቆዳው ከተነከረ ለፈሳሽ ሳይሆን ለደረቅ ነገር ብቻ በሱ መጠቀም ይፈቀዳል እቺ ትንሽ ጠጠር ያለች ናት በደንብ ተከታተሏት እቺንም ለምሳሌ በግ ሞተ ቆዳውን ወስደን ብንነክረው ብንፍቀው ይሄ የቆዳ ፋቂ የቆዳ ሰራተኛ የለም አሁን በከተማ ላይ በተለይ ኬሚካሉ በአንድ ጊዜ ጥርግ የሚያደርገው አለ ድሮ በቀረጥ በቅጠሎች በመናምኖች ነው የሚለፋው ቆዳ እና ያ እንትኑ የተያዘው ስጋው ምናምኑ ደሙ እዚያ ያለው በሙሉ እንዲለቃ ማድረግ ማለት ነው ግን አሁን ጨው ታረግበታል ያረጉበታል ሌላም ነገር ያረጉበታል እንዳለ ሙልጭ አርጎ ያን በሙሉ ያነሳዋል ይሄ ከተደረገና ከደረቀ ለደረቅ ነገሮች መጠቀም ይቻላል
ፈሳሽ ነገሮች ላይ ግን አትጠቀሙባቸው ነው የሚሉት ይኸው ومأكولة اللحم التي لم تذك إذا دبغ جلدها جاز استخدامه في اليابسات للمائعات مأكولة اللحم سقا يمبلون سساوች ሳይታረዱ ሞቱ በከቱ ቆዳቸው መጠቀም ይቻላል መቼ في اليابسات للمائعات ስለዚህ እነማር እነቅቤ እነዘይት እነምናምን እዚህ አይደረግባቸው ምክንያቱም ፈሳሽ ነገሮች ናቸው ግን ባቄላ ጤፍ ሩዝ አተር ምናምን ብታስቀምጥበት ችግር የለውም ነው እስቲንጃ አሁን ጧሃራ አይደል ያልነው ውሃን ተናግረናል እቃዎችን የምንጠቀምባቸውን ተናግረናል ውሃ ይዘን ምን ልናደርግ ነው ልንጸዳዳ ነው እስቲንጃ የመጸዳዳት መጀመሪያው ደግሞ ወደ እስቲንጃ ነው ማለት ነው በሁለቱ መጸዳዳዎች በኩል የሚወጡ ነገሮችን ማስወገድ እስቲንጃ ይባላል ይህም ተግባር በውሃ ከሆነ እስቲንጃ ሲባል በድንጋይ ወይም በወረቀት ከሆነ ደግሞ استجمار ይባላል استجمار استنجاءና استجمار ሁለቱ መጸዳጃዎች ላይ ያሉትን ቆሻሻዎች ማስወገድ ነው استنجاء የሚባለው በውሃ ስንጠቀም ነው استجمار የሚባለው ደግሞ በድንጋይና በወረቀት ስንጠቀም ነው ድንጋይና ሌሎች ነገሮች استجمار ያስብሉታል ነው በሁለተኛው ላይ ከዚህ የሚከተሉት ሁኔታዎች ሊሟሉ ይገባል استجمار ላይ እስቲንጃ ውሃ ነው በውሃ ማስወገድ እስከቻልክ ድረስ በቃህ ነው ግን استجمار በሚባለው ነገር ላይ ሁለት ከዚህ ቀጥሎ ያሉትን መሰረታዊ ነገሮች ማሟላት ያስፈልጋል استجمار የሚደረግበት ነገር ንጹህ መሆን አለበት የተፈቀደ መጠቀሙ የተፈቀደ መሆን አለበት የሚያጸዳ ሶስተኛው ነጃሳን ማስወገድ የሚችል መሆንና የሚበላ ነገር አለ መሆን ይኖርበታል ስንት ነገሮች ናቸው ስንት ሸርጦች አራት ነገሮች ናቸው አንደኛ ነጃሳ ያልሆነ ነጃሳ በነጃሳ አይወገድም ሁለተኛ ንጹህ የሆነ እንትን ማን ነው የተፈቀደ ሐላል የሆነ መጠቀሙ የሚቻል የሆነ ማለት ነው እንዳትጠቀምበት የተባልከውን ነገር ወስደህ አታጸዳበትም የሚያጸዳ መሆን አለበት ደግሞ ማስለቀቅ የሚችል ማንሳት የሚችል መሆን ይችላል አለበት ነጃሳን ማስወገድ የሚችል የሚበላ ነገር አለ መሆን استجمار በሶስትና ከዚያም በላይ በሆኑ ድንጋዮች ይሆናል ከሁለቱ በአንዱ መንገድ የወጣን ሁሉ በውሃ ወይም በድንጋይና መሰል ነገሮች ማስወገድ ግዴታ ነው እንግዲህ ይሄ እስቲንጃኡም ሆነ استجمارu በተለይ የወጣበትን ቦታ ካለፈ ቆሻሻው ቀዳዳዎችን መውጣዎችን መፍሰሻዋን አለፍ ብሎ ሌላ ሰውነታችን ትንሽም ከነካ ያን ማጠብ ግድ ይላል ነው የሚጸዳዳ ሰው በመጸዳጃ ቦታ ላይ ከአስፈላጊ ሰዓት በላይ መዘግየት በውሃ መውረጃ ላይ ወይም በመንገድ ላይ ወይም ለሰዎች አገልግሎት በሚሰጥ ጥላ ላይ ወይም ከምታፈራ ዛፍ ስር መጸዳዳትና በሜዳ ላይ ሲጸዳዳ ወደ ካዕባ መዞሩ ክልክል ነው እነዚህም በጣም ሰፋፊ ነገሮች ናቸው በአጭር ነው ያመጣው የሚጸዳዳ ሰው ሽንት ቤት ውስጥ መዘግየት የተጠላ ነው ምን ትሰራለህ እዚያ ቆሻሻ ቦታ ግድ ሆኖብህ ነው እንጂ መግባት አልነበረብንም አይደል ታዲያ ገብተህ እዚያው እንትን ማለት አለብህ እንዴ ማደር አለብህ እንዴ አንዳንዱ ከሽንት ቤት ጋራ በቃ ኮንትራት የተፈራረመ ይመስላል
ልገባ ነው እንግዜ ግቡ ሚላል ማስጠንቀቂያ የሚሰጥ ከሚያስፈልግ በላይ አትቆይ ሰዎች ከመወሳወስ ከለመዱ ልቀቀው አይላቸው እየተጸዳዳ ባለበት ቦታ መነጋገር አይሆንም طيب وهاب መውረጃ ላይ ውሃ ይወረደ ሚዛ ላይ መጸዳዳት ክልክል ነው በመንገድ ላይም ክልክል ነው መላዒነ الثلاثه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሶስት መረገሚያ ቦታዎችን ተጠንቀቁ ለሰዎች አገልግሎት በምትሰጥ تحت الظل ጥላ ስር ከምታፈራ ዛፍ ስር تحت الاشجار المثمره ከሚያፈሩ ዛፎች ስር ክልክል ነው ሜዳ ላይ የሚጸዳዳ ደግሞ استقبال القبلة او استدبارها ክልክል ነው ለሚጸዳዳ ሰው ያ አላህ ስም ያለበትን ነገር ይዞ ወደ መጸዳጃ ቤት መግባት እየተጸዳዳ ባለበት ቦታ ላይ መነጋገር በቦይና መሰል ነገሮች ላይ መሽናትን የመጸዳጃ አካሉን በቀኝ እጁ መንካት በቤት መጸዳጃ ውስጥ ሆኖ ወደ ቂብላ መዞር ይጠላል እነዚያኞቹ حرامዎች ናቸው እነዚህኞቹ ደግሞ የተጠሉ ናቸው ለችግር ጊዜ ግን ይሁሉ ይፈቀዳል የሚጸዳዳ ሰው በትጥበትም ሆነ በማበስ ጊዜ በነጠላ ቁጥር ማድረጉ ይወደዳል በውሃና በድንጋይ ማድረግና ሁለቱን በአንድ መሰብሰቡ የተመረጠ ነው እነዚህ አዳብ قضاء الحاجه ናቸው አዳብ قضاء الحاجه ስርዓቶችን ሁላችንም ልናውቃቸው ይገቡናል ምክንያቱም ሁላችንም የምናረጋው ነገር ነው እንኳን እኛ ትላልቆቹ አይደለንም ህፃናትን በዚሁ ላይ ነው ማሳደግና ማስተማር ያለብን በዚሁ ላይ ነው ማደግ ያለባቸው ሲዋክ ይሄ መሟጫ መጠቀም እንደ አራክ ዛፍ ባለ ለስላሳ እንጨት ጥርስን መፋቅ ሱና ነው በተለይም ወደ ሶላት ለመግባት ባሰቡ ጊዜ ቁርአንን ሊቀሩ ሲያስቡ በውዱእ ጊዜ አፍን ከመግመጥመጥ በፊት ከእንቅልፍ ሲነሱ ወደ መስጊድና ወደ ቤት ሲገባ የአፍጠረን ሽታ ሲለወጥና በመሳሰሉት ጊዜ ሲዋክ መጠቀም ይወደዳል ሲማን ነው አሁን ወደ ቤቱ ሲገባ ወደ ቤተሰቡ አሰላሙ አለይኩም ከማለቱ በፊት እንደው በሩ አካባቢ ሲደርስ ሲዋክ ይስወ ከሚገባ ጥሩ እኮ ነው ምክንያቱም የናፈቀች ልጅ የናፈቀች ሚስት መታ ልትስምህ ትችላለች አጠገብ ቢያስ ትመጣለች በፀሐይ በጠራራ የነበርክበት እንትን ሱብሃንአላህ አላህ ነው የሚያቀው ምን ላይ እንደነበርክ ስለዚህ ያንን በሲዋክ ሰው ከመግባት ወደ መስጂድ لولا انا اشق على امتي لامرتهم بالسواك عند كل صلاه عند كل وضوء كرم عند كل صلاه በሲዋክም ጊዜ ሆነ በንጽህና ጊዜ በቀኝ በኩል ባለ አካል መጀመርና የማይወደዱ ነገሮችን ለማስወገድ ደግሞ በግራጅ መጠቀም ሱና ነው ሲዋክ በቀኝ መሰወክ ነው የሚወደደው ወላ በግራ የሚል የዑለማዎች እንትን አለ አንዳንዶቹ ቆሻሻን ማስወገድ ስለሆነ ምንም ይሁን ምን በግራ ነው መሰወክ ያለበት የሚሉ አሉ ግን በቀኝ ነው መሰወክ ያለበት እንደዚህ ተመሰወክ እንደዚህ መሰወክ ጥሩ ነው على كل حال ንጽህና ትምርቱ አላለቀም የዛሬው ትምርት እዚህ ላይ ያብቃ እነዚህ ያለፉትን ትምርቶች ግን እነዚህ ቢያንስ አራት መሰረታዊ ነገሮች አይተናል አንደኛ የውሃ አይነቶች እቃዎቻችንን ቆዳዎችን እስቲንጃና እስቲጅማረን ምንድነው አስፈላጊ እንደሆኑ እስቲንጃ በሚያረጉበት ጊዜ ምን መጠበቅ እንዳለበት قضاء الحاجه ወደ ሽንት ቤት ስንገባና ውስጡን ምን ማድረግ እንዳለብን በደንብ አይተናል جزاكم الله خير السلام عليكم ورحمة الله وبركاته